የቴሌቪዥን መስኮታችንን ስንከፍት በደስተኛ ስሜት በጋዜጠኝነት ስነ ምግባርና በተፈጥሯዊ የማቅረብ ብቃቱ ስቦ የሚያስቀረን ያ ጋዜጠኛ ማን ነው? አዎ፣ ስለ ኢቢኤስ ቴሌቪዥን አንዱ ዋነኛ ማህበራዊና መዝናኛ ፊቱ ስለሆነው ዮናስ ከበደ ነው የምናወራው። ከኢቢኤስ ስክሪን እስከ አሜሪካ የጥገኝነት ጥያቄ በበርካታ ሚሊዮኖች ዘንድ ተወዳጅነትን ያተረፈው በቃለ መጠየቆቹና በተፈጥሯዊ የአቀራር ብቃቱ የብዙዎችን ልብ የገዛው ጋዜጠኛ ዮናስ ከበደ ማን ነው? ከህትመቱና ከሬዲዮ ዓለም ተነስቶ እስከ ኢቢኤስ ደማቅ የስክሪን ስኬት፣ አሁን ደግሞ በድንገት የተሰማው የአሜሪካ የፖለቲካ ጥገኝነት ጥያቄ በስተጀርባ ያለው እውነት ምንድን ነው? የዛሬው ልዩ ዝግጅታችን የዮናስ ከበደ የሙያ ጉዞ፣ የስኬት ሚስጥርና ወቅታዊ ሁኔታ በዝርዝር እንዳስሳለን። አብራችሁን ቆዩ። ዮናስ ከበደ ለጋዜጠኝነት የነበረው ፍቅርና ዝንባሌ ገና በለጋ እድሜው የተጀመረ ነው። ለቋንቋ፣ ለስነ ጽሑፍና ከመገናኛ ብዙሃን ጋር ለተያያዙ ነገሮች የነበረው ልዩ ፍቅር ወደ ሚዲያ ዓለም እንዲቀላቀል ትልቅ መንገድ ጠርጎለታል። የከፍተኛ ትምህርቱን በጋዜጠኝነትና ኮሚኒኬሽን ዘርፍ ያጠናቀቀው ዮናስ ቲዎሪውን ከተግባር ጋር ለማዋሃድ ብዙ አልወሰደበትም። የጋዜጠኝነት መመሪያዎችን ጠንቅቆ መረዳቱና ሰዎችን በቀላሉ የማቅረብ ተፈጥሯዊ ስጦታው በሙያው በፍጥነት እንዲያድግ ረድቶታል። ወደ ዋናው የቴሌቪዥን ሚዲያ ከመምጣቱ በፊት በተለያዩ የህትመትና የሬዲዮን ስራዎች ላይ ልምድ ያበለጸገ ሲሆን ይህም የቃላት አጠቃቅሙን፣ የድምፅ አወጣጡንና የቃል መጠየቅ አቀራረብ ጥበቡን ያገኘበት አጋጣሚ ነበር። ዮናስ ከበደ ኢቢኤስ ቴሌቪዥንን ከተቀላቀለ በኋላ ነበር በብዙ ሚሊዮኖች ዘንድ የበለጠ ይታወቅ ዘንድ በሩ የተከፈተለት። ኢቢኤስ በዓለም ዙሪያ ላሉ ኢትዮጵያውያን ተመልካቾች ሰፊ የመዝናኛና የመረጃ ምንጭ እንደመሆኑ ዮናስ ይህንን እድል በአግባቡ ተጠቀመበት። በኢቢኤስ በነበረው ቆይታ በርካታ ትኩረት ሳቢ ፕሮግራሞችን በማዘጋጀትና በማቅረብ ይታወቃል። በተለይም የቃለ መጠይቅ ፕሮግራሞችን ዮናስ እንግዶቹን ዘና አድርጎ የማውራት ልዩ ችሎታ አለው። እንግዶቹ በሌላ ቦታ ያልተናገሩትን ሚስጥርና እውነተኛ ስሜታቸውን እንዲያካፍሉ የማድረግ ጥበቡ የሚደነቅ ነው። የባህልና የመዝናኛ ሽፋን በሀገር ውስጥና በውጭ ሀገራት የሚካሄዱ ትልልቅ ሁነቶችን፣ የበዓላት ዝግጅቶችንና የኪነ ጥበብ ምሽቶችን በመሸፈን ለተመልካች የማድረስ አቅሙ ከፍተኛ ነው። የዮናስ አቀራረብ ከሌሎች የሚለየው በሰው ሰራሽነት ሳይሆን በተፈጥሯዊነቱ ነው። ተመልካች ከስክሪን በስተጀርባ ሆኖ እንኳን የዮናስን ቅንነትና ወዳጃዊነት በቀላሉ መረዳት ይችላል። ዮናስ ማንኛውንም እንግዳ ከማቅረቡ በፊት በቂ ዝግጅት ያደርጋል። ስለ እንግዳው ማንነት፣ ስለ ስራዎቹና ስለ ህይወቱ በቂ መረጃ ሳይዝ ካሜራ ፊት አይቆምም። ጥሩ ጋዜጠኛ ጠያቂ ብቻ ሳይሆን ጥሩ አድማጭ ነው። ዮናስ እንግዶቹ የሚነግሩትን በደንብ ያዳምጣል። ከንግግራቸው መሃል የሚወጡ አዳዲስና ሳቢ ጥያቄዎችን የመጠየቅ ተፈጥሯዊ ክህሎት አለው። የቃልና የሰውነት ቋንቋ፣ በስክሪን ላይ ያለው የሰውነት እንቅስቃሴ፣ የፊት ገጽታና የድምፅ አወጣት ተመልካችን የማያሰለችና ዘና የሚያደርግ ነው። በእነዚህ ጠንካራ ጎኖቹ ምክንያት በስራ ባልደረቦቹ ዘንድ ከፍተኛ አክብሮት ያለው ሲሆን ለወጣት ጋዜጠኞችም ጥሩ አርአያ መሆን ችሏል። ጋዜጠኛ ዮናስ ከበደ በኢቢኤስ ቲቪ በኩል ለኢትዮጵያ ሚዲያ እድገት፣ ለባህልና ለመዝናኛ ዘርፉ ያበረከተው አስተዋጽኦ ከፍተኛ ነው። በሙያው ላይ ባለው ቁርጠኝነት፣ በስነ ምግባሩና በተመልካች ዘንድ ባተረፈው ፍቅር የብዙዎችን ልብ ማሸነፍ ችሏል። በአሁኑ ሰዓት የኢቢኤስ ቴሌቪዥን ጋዜጠኛና የፕሮግራም አዘጋጅ ዮናስ ከበደ በአሜሪካ የፖለቲካ ጥገኝነት መጠየቁን የሚገልጹ መረጃዎች በማህበራዊ ሚዲያና በተለያዩ የመገናኛ ብዙሃን ተሰራጭተዋል። የጉዞ ምክንያት ዮናስ ከበደ ወደ አሜሪካ ያመራው ከተለያዩ የኪነ ጥበብና የመዝናኛ ዝግጅቶች ለምሳሌ ከያሬድ ነጉ ጋር የተያያዙ ኮንሰርቶች እና ከኢቢኤስ ዝግጅቶች ጋር በተያያዘ የሥራ ቪዛ በማግኘት ነበር። ውሳኔው አሜሪካ ከገባ በኋላ ወደ ኢትዮጵያ ላለመመለስ በመወሰን በዚያው የቀረ ሲሆን በሕግ አሰራር መሰረት የፖለቲካ ጥገኝነት ማመልከቻውን አስገብቷል። ጥገኝነት ለመጠየቅ የቀረቡ ምክንያቶች በተለያዩ ምንጮች እንደተገለጸው ዮናስ ጥገኝነት ለመጠየቅ የጠቀሳቸው ዋና ዋና ምክንያቶች የመጀመሪያው የደህንነት ስጋት ሲሆን በኢትዮጵያ ባለው ወቅታዊ ሁኔታና በማህበራዊ ሚዲያ በሚሰሩ ስራዎች ምክንያት የሚደርሱበት ተጽዕኖዎችና የደህንነት ስጋቶች፣ የሙያ ነጻነት፣ በጋዜጠኝነትና በዲጂታል ሚዲያ ስራዎች ላይ ሊያጋጥሙት የሚችሉ ተጽዕኖዎችን እንደ ምክንያት ማቅረቡ ተገልጿል። ኢቢኤስ ቲቪ ስለ ሁኔታው በይፋ ያወጣው ዝርዝር መግለጫ ባይኖርም አብዛኛውን ጊዜ በውጭ ሀገር ቀርተው የማይመለሱ ሰራተኞቹን ከተቋሙ ስራ ጋር ያላቸውን ግንኙነት ያቋርጣል። ዮናስ ከበደ በአሁኑ ወቅት በአሜሪካ የሚገኝ ሲሆን በራሱ የማህበራዊ ሚዲያ ገጾች በተለይም በዩቲዩብ እና በቲክቶክ በግል የሚያዘጋጃቸውን የመዝናኛና የመረጃ ፕሮግራሞች መስራቱን ቀጥሏል።
የፖለቲካ ጥገኝነት ጥያቄዎች በግለሰቡና በአሜሪካ ኢሚግሬሽን ሕግ መካከል የሚከናወኑ ሚስጥራዊ ሂደቶች በመሆናቸው የመጨረሻ ውሳኔ ሂደት የተወሰነ ጊዜ ዮናስ ከበደ ከሚዲያ ህይወት ውጭ ግላዊና ድብቅ የሚባል ነገር ይኖረው አይኖረው በይፋ የሚታወቅ ወይም በግልጽ የወጣ መረጃ የለም። በአብዛኛው የኢትዮጵያ ሚዲያ ባለሙያዎች ዘንድ እንደሚታየው የዮናስም የግል ህይወቱን የቤተሰብ ሁኔታውንና ከካሜራ ጀርባ ያለውን እንቅስቃሴ ከማህበራዊ ሚዲያና ከጋዜጠኝነት ሙያው ለይቶ በሚስጥር ይይዛል። ሆኖም ግን ተመልካቾችና የቅርብ የሥራ ባልደረቦቹ የስኬት ሚስጥር ብለው የሚጠቅሷቸው ጥቂት ግልጽ እውነታዎች አሉ። ከካሜራ ጀርባ ያለው ከፍተኛ ዝግጅት በፕሮግራሞች ላይ በጣም ዘና ብሎና በቀላሉ የሚያቀርብ ቢመስልም ከስቱዲዮ በፊት የእንግዶችን ታሪክ በጥልቀት በማንበብና በማየት ረጅም ሰዓት ያሳልፋል። የግል ህይወቱን ከስራ የመለየት ጥበብ በይፋዊ የሚዲያ ህይወቱ እና በግል ህይወቱ መካከል ግልጽ የሆነ ድንበር በማበጀቱ ስለ ግል ህይወቱ የሚታወቁ ነገሮች በጣም ጥቂት ናቸው። የሰዎችን ስሜት የመረዳት ብቃት እንግዶቹ በቀላሉ ተከፍተው ሚስጥራቸውንና እውነተኛ ስሜታቸውን እንዲናገሩ የሚያደርግ ተፈጥሯዊ የማዳመጥና የመቅረብ ችሎታ አለው። ስለ እርሱ በተለየ ሁኔታ የሚወራ ወይም በይፋ የወጣ የተለየ ድብቅ ሚስጥር የለም። የብዙዎች ትኩረትም ከግል ህይወቱ ይልቅ በሙያዊ ብቃቱ ላይ ያተኮሩ ናቸው። በሌላ በኩል ስለያዝነው መረጃችን ስናልፍ ደግሞ ትንሽ ወፍራችኋል በሚሉ ውጫዊ አስተያየቶች ሳቢያ ስንቶቻችንን ሳናስበው ጤናችንና ውድ ህይወታችንን አደጋ ውስጥ እየጣል የምንገኘው። በቅርቡ ተወዳጇ ድምጻዊ ቬሮኒካ አዳነ አዲስ የሙዚቃ ቪዲዮ ክሊፕ ለመቅረጽ በምታደርገው ዝግጅት ወቅት ከሰዎች በተሰነዘሩላት ትንሽ ወፍረሻል በሚሉ አስተያየቶች ተገፋፍታ ያለ ባለሙያ እገዛ ፈጣን የውፍረት መቀነስ መንገድ ውስጥ በመግባቷ ለከባድ የጨንጓራ ህመም ተዳርጋለች። በ4 ቀን የሆስፒታል ቆይታና በጽኑ ህክምና ህይወቷን ታድጋ አሁን በቤቷ እያገገመች ትገኛለች። ይህ የቬሮኒካ ገጠመኝ ለአንዳንዶቻችን ቀላል ይመስል ይሆናል። ነገር ግን ያልተጠናና የባለሙያ ድጋፍ የሌለው የሰውነት ክብደት መቀነስ ሙከራ ምን ያህል አደገኛ እንደሆነ ትልቅ ማሳያ ነው። በቅርቡ በድንገት ያጣነው ተወዳጁ ድምጻዊ ሰማይ በለው በአጭር ጊዜ ውስጥ ኪሎ ለመቀነስ ሲል ባደረገው ያልተጠና የአመጋገብ ለውጥና የሰውነት መቀነሻ መድኃኒቶች አጠቃቀም ምክንያት የውስጥ አካላቱ ተጎድተው ህይወቱ ማለፉ የቅርብ ጊዜ መራራ እውነት ነው። በአሁኑ ወቅት በሀገራችን በተለይም በወጣቶችና በታዋቂ ሰዎች ዘንድ በአጭር ጊዜ ውስጥ ውፍረት ለመቀነስ ወይም ለመጨመር የሚደረጉ አደገኛ ልምዶች እየተስፋፉ መጥተዋል። ያለ ሐኪም ትዕዛዝ የሚወሰዱ የውፍረት መቀነሻ ኪኒኖች፣ ዲቶክስ ሻዮችና ያልተጠኑ አመጋግቦች የልብ ምትን በመጨመር የደም ግፊትን በማናጋት የጉበት የኩላሊትና የጨንጓራ ህዋሳትን በመጉዳት ለድንገተኛ ህልፈት ይዳርጋሉ። በሌላ በኩል ደግሞ ሰውነትን ለማወፈር ተብለው ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች ሰውነት ውሃ እንዲቋጥር በማድረግ ለአጥንት መሸርሸር፣ ለስኳርና ለከፍተኛ ደም ግፊት ያጋልጣሉ። የጤናና የስነ ምግብ ባለሙያዎች የሚያስተላልፉት መልእክት ግልጽ ነው። የሰዎች የሰውነት ሜታቦሊዝም የተለያየ በመሆኑ ከስነ ምግባር ባለሙያ ጋር መማከር ያስፈልጋል። የሰውነት ኪሎ ቅነሳ ደረጃ በደረጃ የሚደረግ መሆን አለበት። በሳምንት ከ0.5 እስከ 1 ኪሎ ግራም በላይ ለመቀነስ መሞከር ለውስጥ አካላት አደገኛ ሲሆን ለሐሞት ጠጠርና ለጡንቻ መላሸቅ ያጋልጣል።